ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድልን ላገኝ ባጄ እንደገና ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፎ እንደገና። የምር ጋይስ በጣም ነበረ የናፈቀኝ እንጀራ ማለት ነው። እንጀራ በጣም ነበር የናፈቀኝ እና ደግሞ በዚህ ላይ ጊዜ ኖሮኝ መስራቴ ለራሱ በጣም ነው ደስ ያለኝ። እንዳጋጣሚ ሆኖ ደግሞ ይሄ እንትኑ ሁሉም የተጠቀምኳቸው ግብአቶች ቤት ነበሩ ማለት ነው። እንትኑ ሰባነሁ ሌላ ጅርጅር ነበረና የጠለብኩት ለሰላጣ እንዳጋጣሚ ጅርጅር እንትቱ ሰባነሁን አመጣ። ከዛ ለኔ ሆነ ማለት። ሰላም አለይኩም ወራህመቱላሂ ወበረካቱሁ ጋይስ እንዴት ናችሁ? ሰላም ነው ወይ? ደህና ናችሁ? አልሐምዱሊላህ። ዛሬ እንግዲህ በስራ ቦታዬ የአበሻ ወጥ ልሰራ ነው ማለት ነው። የኢትዮጵያ ወጥ ይሄ ምን ይመስላችኋል? ይሄ እንግዲህ በአረቦቹ ሰባነህ ነው። ሰባነህ ይባላል፣ ግን እንደ ኢትዮጵያ ልሰራው ፈልጌያለሁ ማለት ነው። ስለ አማረኝ ጎመን በጎመን ፋንታ ይሄን ተክቼ ልሰራ ነው እላችኋለሁ። የጀማ እንግዲህ ቃሪያ በቂ ቃሪያ ካለ በቃሪያ ነው የምሰራው፣ ከሌለኝ ግን በቀይ በበርበሬ ነው የምሰራው ማለት ነው። እዚህ ጋር ግን ይሄን ሙሉ በሙሉ በበርበሬ ነው፣ ምክንያቱም ቃሪያ የለኝም አይበቃኝም። ስለዚህ ይሄንን በበርበሬ እሰራለሁ። ይሄን አትክልቱ ማለት ነው። ድንችና ካሮት ቀይሰር ነው። ቀይሰሩ ትንሽ ናት ያለችኝ። ቀይሰር በጣም ነው የምወደው፣ ግን ትንሽ ናት ይቺ ማለት ነው። ስለዚህ 3 አይነት አድርጌዋለሁ። ቲማቲም አዘጋጅቻለሁ፣ ምክንያቱም በቀይ ስለምሰራ ማለት ነው። ስለዚህ በኔ ባልጫ ነበር የምፈልገው፣ ግን ቃሪያ አይበቃኝም ጋይስ። ለዛ ነው ደግሞ እንዳጋጣሚ ነው የመጣልኝ ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል አለኝ። ሁለቱ ነጭ ሽንኩርትና ዝንጅብል ነው እና ይሄን ይመስላል ጋይስ። አሁን ወደ አሰራሩ እንሄዳለን ማለት ነው። ሽንኩርቱን ከትፌ አዘጋጅቻለሁ። 2 አይነት ልሰራ ነው በስራ ቦታ ማለት ነው። ይሄ ደግሞ ለሰውዬ ዶሮ ነው። ዶሮ ተትቢል አድርጌ ነው። ዶሮ ተትቢል ነው። ይሄ እንግዲህ ይቆይ 2 ሰዓት 3 ሰዓት አቆይቼ ፍሩን አስገባዋለሁ ማለት ነው። እና ይኸውላችሁ ቆይቷል። እንደዚህ ካረኩት እንግዲህ ከ1 ሰዓት በኋላ ፍሩን አስገባዋለሁ ማለት ነው። ይሄ እንግዲህ ብዙ ጊዜ አንድ ቀን እሰራዋለሁ፣ አንድ ቀን አልሰራውም፣ አንድ ቀን ሌላ፣ አንድ ቀን እንደዚህ ነው የምሰራው ማለት ነው። እንዳይሰለቸው ሰውዬን ሁሌ ከብስ አልሰራም፣ የቀያየርኩ ነው የምሰራለት ማለት ነው። እና አሁን የራሳችን የመጀመሪያ አሁን ይሄ እንትን እስከሚል ስለሚቆይ አበሻ ወጥ ስራ ማለት ነው። የራሴን ወጥ ልስራ ጋይስ። ለማንኛውም ቃሪያ አልበቃኝም፣ ሁለቱንም በቀይ ነው የምሰራው ማለት ነው። በበርበሬ አልበቃኝም ጋር ሌላው ለካሮት ለአትክልቱ፣ ይሄ ደግሞ ለጎመን በርበሬ ልጅ ታራገኝ ኢትዮጵያ በርበሬ በር ዘግቼ ነው። ከባድ ነው። ጨምሬያለሁ ጎመኑን። ምንም ነገር ውሃ እንዳጨምሩ፣ ምክንያቱም ጎመኑ በራሱ ውሃ ያመጣል። በዛ ላይ ደግሞ ጎመኑ ውሃ አይጨመርም። ያኔ ደረቅ ሲል አሪፍ ነው። ይሄን ይመስላል እንግዲህ። አሁን ከድነዋለሁ። ምን እንደሚመስል በኋላ አሳያቸዋለሁ። ይሄንን ደግሞ በመጀመሪያ ካሮቱንና ቀይ ስሩን ጨምሩ ማለት ነው። ምክንያቱም ቶሎ አይበስልም። ካሮቱንና ቀይ ስሩን አብረን ከሽንኩርቱ ጋር እናቁላለዋለን። ድንቹን መጨረሻ ላይ እንጨምራለን።
በአልጫ ቢሆን በቃሪያ ቢሆን በጣም ያምር ነበር ማለት ነው። በቀይ ሲሆን ግን ያን ያክል ውበቱ ዝም ብሎ ነው። እኔ በቃሪያ ነው ጎመን የሚያምረኝ። በቀይ እንጃ በቀይ እኔ ሰርቼ አላውቅም፣ አይቼም አላውቅም። በቀይ ጎመን በቃሪያ ነው እና ይሄ እንግዲህ በቅቶታል። በቃ ጎመን እንደዚህ ከላስ በቂው ነው። አይችልም ይሄ ሰባነህ ማለት ነው። በጣም ነው ሙትት የሚለው እና ይሄ በቃው ጨውን ቀምሳችሁ መውጣት ነው። ጋይስ አሁን እንግዲህ ልበላ ነው። ወጤን ላደርግ ነው ማለት ነው። ኑ እንብላ ጋይስ። ይመስላል ግን ጣዕሙ ማለት ነው ፋሶሊያውን ስለጨመርኩኝ ትንሽ ፋሶሊያ የማለት ባህሪ ያው እስከዛሬ ፋሶሊያና ቀይ ስር ድንች ያኔ ፋሶሊያና ቀይ ስር በአንድ ሰርቼ አላውቅም። በጥቅሉ ቀይ ስር ፋሶሊያ እንደ ሀበሻ ወጥ ሰርቼ አላውቅም። ለአረቦቹ ኩዳር ነው እንጂ የምሰራው ኢዳም ለሀበሻ ወጥ ሰርቼ አላውቅም። እና ትንሽ ለዛም መሰለኝ ጣዕሙ ትንሽ ቀይር ያለብኝ ማለት ነው። እና ምርጥ ነው ደግሞ ጥቅም አለው ፋሶሊያ። ስለዚህ ጣዕሙ ትንሽ ያው እንደለመድኩት ባይሆንም ቀይ ስሩ የቀይ ስሩ ጣዕም ጎላ ብሎ አልወጣልኝም። ሲጀመር ቀይ ስሩም ትንሽ ነው እና አላችሁ ውሃ ስለምወድ ነው ደግሞ ውሃ ያደረኩት። ውሃ ያለው እንጀራው ራስ ሲል ደስ ይለኛል። ውሃ ያለው ጥብስና ውሃ ያለው ቀይ ስር ደስ ይለኛል ማለት ነው። እንጀራው ረጠብ ሲል በጣም ነው የምወደው። አሁን እዚህ ከጎን ደግሞ ጎመኔን አደርጋለሁ። ጎመኔ እንግዲህ ትንሽ ናት፣ ሁሏንም ነው የምጠቀመው። ጎመን አይቀመጥም። ድጋሚ አላሞቀው ማስቀመጫ እንግዲህ ይኸውና ጎመኔ አሁን ሁሏንም እዚች ቁጭ አደርጋለሁ። ጎመኑ ብዙ ነው ጋይስ፣ ቀነስኩት። እዚህ ጋር ትንሽ በዛ አለብኝ ማለት ነው። እና ለማንኛውም በጣም አሪፍ ነው ጋይስ። በጣም ምርጥ ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ ፕሊዝ። ላይክ ሰብስክራይብ አድርጉ። ማልጄ ተነሳው ዛሬ ላበጄ እንደገና ስንፍላን ጣጥዬ ድልን ላገኝ ባጄ እንደገና
ትናንት ወድቄያለሁ መከራ አደናቅፎ እንደገና ቀና እላለሁኝ ወዱዱ ደግፎ እንደገና